ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ ከጣሊያን ሪጂናል ስኮላርሺፕ አንዱ የሆነውን ዩኒቨርሲቲ ኦፍ ፖሊቴክኒካል ዴንማርክ የሚለውን ዩኒቨርሲቲ አፕሊኬሽን ፕሮሰስ እንዴት እንደሆነ የምናይ ይሆናል። እንዴት አድርገን አፕላይ እንደምናደርግ እና የሚያስፈልጉ ሪኳየርመንቶችን የምናይ ይሆናል። ይህ ፊት ለፊት ላይ የምትመለከቱት ኦፊሻል የዩኒቨርሲቲ ዌብሳይት ነው። ዌብሳይቱ ይህንን ይመስላል። እንደምትመለከቱት ብዙ አይነት አማራጮች አሉ። እዚህ ጋር ኢንተርናሽናል የሚለው ላይ ኢንተርናሽናል ስቱደንት ዌብሳይት ላይ ገብታችሁ የተለያዩ እንግሊሽ ቶት ላንጉጆችንም ፕሮግራሞችንም ማየት ትችላላችሁ። ከዛ በተጨማሪ አፕሊኬሽን ሊንኩን ማግኘት ትችላላችሁ። ግን ዲስክሪፕሽን ላይ አፕሊኬሽን ሊንኩን አስቀምጥላችኋለሁ። አፕላይ የምታደርጉበት ኦፊሻል ዌብሳይቱ ይሄ ነው። በዛው በራሱ ዌብሳይት ላይ ነው ያለው። እዚህኛው ዌብሳይት ላይ ከመጣችሁ በኋላ እንደምትመለከቱት እዚህ ጋር የሚያስቀምጥላችሁ ነገር አለ። ኮሎቹንም እዚህ ጋር አስቀምጥላችኋል። ፕሪ ኢቫሉዌሽን ፎር አካዳሚክ ይር 26-27 ነው። አሁን ከፈርስት ኮሉ ከ16 ዲሴምበር እስከ ጃንዋሪ 30 ድረስ ነው። ለሁሉም ኢንተርናሽናል ስቱደንቶች ነው። ለሁሉም ኢንተርናሽናል ስቱደንቶች ፍሪ አክሰስ ነው። ሰከንድ ኮሉ ደግሞ ከማርች 1 እስከ አፕሪል 30 ነው። እሱም ለሁሉም ኢንተርናሽናል ስቱደንቶች። ሰርዱም እንደዛው። ፎርዝ ላይ ያለው ግን ለተመረጡ ሀገራቶች ብቻ ነው። ፊፍዝም ላይ ያሉት እንደዛው። አሁን የፈርስት ኮል ላይ ነው የምንገኘው። ከ16 ዲሴምበር እስከ 30 ጃንዋሪ ባለው ጊዜ ውስጥ ፈርስት ኮል ኦፕን ስለሆነ እዚህ ጋር እንደምትመለከቱት አፕላይ የምትላለች አፕላይ ነው ብለ ነው አፕላይ እናደርጋለን ማለት ነው። አፕላይ ስሉት ቀጥታ የሚያመጣላችሁ መጀመሪያ ሎጊን ማድረጊያውን ቤት ነው። ከዚህ በፊት ሎጊን አካውንት ሬጅስተር አድርጋችሁ ከሆነ ሎጊን ብላችሁ ትገባላችሁ። አካውንት ከዚህ በፊት ከሌላችሁ ደግሞ ሬጅስተር ብለን እንደ አዲስ አካውንት ክሬት አድርገን እንገባለን ማለት ነው። ሬጅስተር ስንለው መጀመሪያ ላይ ኢሜል ያስሞላናል። ኢሜላችንን እንሞላለን። ከዛ በኋላ ፓስወርድ ክሬት እንድታደርጉ ይጠይቃችኋል። ፓስወርድ ክሬት ታደርጋላችሁ። እዚጋም ስማችሁን እና ላስት ኔማችሁን ትሞላላችሁ። ከዚህ ጋር ደግሞ ፓስፖርት ነምበራችሁን ትሞላላችሁ። ከዛ ኢሜል እንደርሳችሁ እዚህ ጋር የስ ምትለዋን ቲክ ታደርጉና በዚህ መልኩ ከሞላችሁ በኋላ ሬጅስተር ታደርጋላችሁ ማለት ነው። ሬጅስተር ካደረጋችሁ በኋላ የምትመለከቱት አይነት ኢንተርፌስ ያመጣላችኋል። ዌልካም ብሎ እዚህ ጋር ቼክ የምታደርጓቸው ኢንፎርሜሽኖችን ተዘርዝሮላችኋል። ከዛ በመቀጠል እዚህ ጋር እንደምትመለከቱት ስታርት አፕሊኬሽን የሚል አለ። አፕሊኬሽኑን ስታርት ብለን አፕሊኬሽኑን አፕላይ ማድረግ እንጀምራለን ማለት ነው። ቀጥታ ወደ አፕሊኬሽን ፕሮሰሱ ያስገባናል። እሱን ለመጀመር እዚህ ጋር በአረንጓዴ ስታርት የምትለዋን እንነካታለን። ስታርት ካላችሁት በኋላ እንደምትመለከቱት እነዚህን ኢንፎርሜሽኖች እዚህ ጋር ኢንፎርሜሽን አለ። እሱን እንድታነቡት ያመጣላችኋል። ኢንፎርሜሽኑን ዲቴሉን ታነቡታላችሁ። እሱን ካነበባችሁ በኋላ ወደ ፐርሰናል ዲቴል ወደ ቀጣዩ ፓርት እናልፋለን። ኔክስት እንለዋለን። እሱን ኔክስት ካልነው በኋላ እንደምትመለከቱት ከዚህ ፊት ሞልታችሁ ሆነ እዛ ፊት ለፊት መጀመሪያ ላይ ስለሞላ ነው። ሴም ፈርስት ኔማችን ላስት ኔም አምጥቷል። ጦታም እዚህ ጋር ሜል ብሎታል። እዚህ ጋር ዱ ዩ ኒድ አን ኢጣሊያን ስተዲ ቪዛ፣ የኢጣሊያን ስተዲ ቪዛ ትፈልጋላችሁ? ከዚህ ፊት ቪዛ ካላችሁም ደግሞ የጣሊያን ቪዛ ማግኘት የምትችሉ ከሆነ ወይ ቪዛ ካላችሁ ኖ ትሉታላችሁ። ግን ቪዛ የምትፈልጉ ከሆነ ኢትዮጵያ ላይ ካለን ያው ቪዛው ስለሚያስፈልገን የስ እንለዋለን። ከዛ ናሽናሊቲ ይጠይቀናል። ኢትዮጵያ እንለዋለን። እዚህ ጋር ፓስፖርታችንን አፕሎድ እንድናደርግ ይጠይቀናል። ፓስፖርታችንን አፕሎድ እናደርገዋለን። ፓስፖርት አፕሎድ ካደረግን በኋላ እዚህ ጋር ፓስፖርት አይዲ ነምበር፣ ፓስፖርት ነምበራችንን ቅድም ስራት ሞላ ነው። እሱንም እዚህ ጋር እንጥልናል። እዚህ ጋር ዱ ዩ ሃቭ ሰከንድ ናሽናሊቲ አላችሁ ይለናል። ኖ ትሉታላችሁ። እዚህ ጋር ደግሞ ከረንት ካንትሪ ኦፍ ሬዚደንስ አሁን ላይ ያላችሁበትን ካንትሪ ይጠይቃል። እሱንም ኢትዮጵያ እንለዋለን። እዚህ ጋር ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዝ ትሞላላችሁ። ሲቲ ኦፍ በርዝ የተወለዳችሁበትን ከተማም ፓስፖርታችሁ ላይ ስላለ ትክክለኛውን ፓስፖርታችሁ ላይ ያለውን የተወለዳችሁበትን ከተማ እዚህ ጋር ትሞላላችሁ። ካንትሪ ኦፍ በርዝንም ኢትዮጵያ ትሞላላችሁ ማለት ነው፣ የተወለዳችሁበትን ከተማ። ከዛ እዚህ ጋር ኮንታክት ዲቴል ይጠይቀናል። ፎን ነምበር እንድናስገባ ይጠይቀናል። ፎን ነምበር እዚህ ጋር ኢትዮጵያን ኮድ እንመርጥና ፎን ነምበራችንን እናስገባለን ማለት ነው። ፎን ነምበር ካስገባን በኋላ እዚህ ጋር አድሬስ ይጠይቀናል። አድሬሳችንን እናስገባለን። ካንትሪ ከረንት ሲቲ አሁን ያላችሁበትን ከተማ እንደዛው እና ፖስታል ኮድ አዲስ አበባ ካላችሁ 1000 ማለት ትችላላችሁ። ሌላም ቦታ ያላችሁ ከሆነ የምታውቁት ከሆነ ከተማዋን እሱ መብላት ትችላላችሁ። ካላወቃችሁ ታረግ ጊዜ 0 ብላችሁ የምታልፉ ያን ያክል ማተሪያ ያደርግም። እዚህ ጋር የሚጠይቃችሁ ኤምባሲ አፕላይ የምታደርጉ ያው ኤምባሲ ለተለያዩ እንትኖች ስለምትሄዱ ያለበትን ኤምባሲ እናንተ የሚመቻችሁ ኤምባሲ መርጡት። እዚህ ጋር ኤምባሲ ኦፍ ኢጣሊ ኢን አዲስ አበባ ኢትዮጵያ ላይ ያው አዲስ አበባ ብቻ ስለሆነ ያለው
የኢጣሊያ ኤምባሲ ኢን አዲስ አበባ የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ሴቭ ታደርጉትና ይህንን ፓርት ወደ ቀጣዩ ፓርት እናልፋለን ማለት ነው። ሴቭ ካደረጋችሁ በኋላ ወደ ቀጣዩ ፓርት ኔክስት እንለዋለን። ሴቭ አድርጎታል። ወደ ቀጣዩ ፓርት ኔክስት እናልፋለን። ቀጣዩ ፓርት ፕሮግራም ቾይዝ መማር የምንፈልገውን ፕሮግራም ይጠይቀን። እዚህ ጋር ላንጉጅ ይጠይቀናል። ፕሮግራም መማር የምንፈልገው በእንግሊሽ ነው። ፕሮግራም ታይፕ ባችለር ወይስ ለማስተርስ ይለናል። ዲግሪ ጨርሳችሁ ለባችለር ከሆነ ባችለር ትመርጣላችሁ። ባችለር ጨርሳችሁ ደግሞ ለማስተርስ ከሆነ ማስተርስ የሚለውን ትመርጣላችሁ ማለት ነው። ፕሮግራም ታይፕ የምትፈልጉት ፕሮግራም ምንድነው የሚለውንም እዚህ ጋር ያስመርጣችኋል። ብዙ አይነት ፕሮግራሞች አሉ። ባዮሜዲካል፣ ዳታ ሳይንስ፣ ኢንቫይሮንሜንታል ኢንጂነሪንግ፣ ፉድ ግሪን ኢንዱስትሪያል ኢንጂነሪንግ፣ ማሪን ባዮሎጂ እንደ ማኔጅመንት ምናምን አሉ። እዚህ ጋር እነዚህ ውስጥ እናንተ የፈለጋችሁትን ትመርጣላችሁ ማለት ነው። እኔ ኢንቫይሮንሜንታል ሀዛርድ እንደ ዳታ ሪስክ ማኔጅመንት መረጥኩ፣ ምክንያቱም ከዲግሪያችሁ ጋር የሚገናኝ ቢሆን ሞር የተሻለ ነው ለማስተርስ አፕላይ ስታደርጉ ማለት ነው። የመመረጥ ቻንሳችሁን ስለሚያስፋላችሁ የቪዛ የሚሆን የ2026 የሚሆን እንመርጥና ሴቭ አድርገን ይህንም ወደ ቀጣዩ ፓርት እናልፋለን ማለት ነው። ቀጣዩ ፓርት ላንጉጅ ሌቭል ይጠይቀናል። እዚህ ጋር ላንጉጅ ሌቭላችንን ቢቱ ሌቭል ነው የምንመርጠው። ቢቱ ሌቭል እናደርገዋለን እንግሊሽ ላንጉጅ ሌቭላችንን። ከዛ ደግሞ ታይፕ ኦፍ ሰርቲፊኬት ምን አይነት ቶፍል አይኤልቲኤስ ተፈትናችሁ ከሆነ እነሱን ትመርጣላችሁ። እነሱ ከሌላችሁ ደግሞ እዚህ ጋር ሚዲየም ኦፍ ኢንስትራክሽን ይላል። ዩኒቨርሲቲ ጨርሳችሁ ለማስተርስ ከሆነ ሚዲየም ኦፍ ኢንስትራክሽን ከዩኒቨርሲቲው ሬጅስትራር መውሰድ ስለምችሉ እሱን ወስዳችሁ በእሱ አፕላይ ታደርጋላችሁ። ለዲግሪ ከሆነ ደግሞ ከትምህርት ሚኒስቴር ሄዳችሁ አዲስ አበባ ትወስዳላችሁ። ሃይ ስኩላችሁን በእንግሊዝኛ እንድተማራችሁ የሚገልጽ ደብዳቤ ማለት ነው። ሚዲየም ኦፍ ኢንስትራክሽን ትመርጣላችሁ። ግን ቶፍል ወይ አይኤልቲኤስ ተፈትናችሁ ከሆነ እነሱን ትመርጣላችሁ ማለት ነው። አሁን እኛ በሚዲየም ኦፍ ኢንስትራክሽን ስለሆነ እሱን እንመርጣለን። ከዛ ሚዲየም ኦፍ ኢንስትራክሽን አፕሎድ አድርጉ ይለናል። ሚዲየም ኦፍ ኢንስትራክሽንን አፕሎድ እናደርጋለን። እዚህ ጋር አዲሽናል ላንጉጅ ጠይቀናል። ሌላ የምትሉት ላንጉጅ ነው የሚለን። እሱን እዚህ ጋር ከእንግሊዝ፣ ከፍሬንች፣ ከጀርመን እና ከስፓኒሽ ነው የሚጠይቀን። ከነዚህ ውስጥ የምታውቁት ካለ ሌላ እሱን ትመርጣላችሁ። ከሌለ እሱን ታልፋላችሁ። በዚህ መልኩ ከሞላችሁ በኋላ ይህንን ፓርት ሴቭ ታደርጉትና ወደ ቀጣዩ ፓርት ታልፋላችሁ። ቀጣይ ኤዱኬሽናል ፓርት ነው። ሞስት ሪሴንት ኳሊፊኬሽን ኦብቴን ያደረጋችሁት ይለናል። እዚህ ጋር ኢጣሊያን ታይትል ወይ ፎርጂን ይለናል። ፎርጂን ታይትል የሚለውን እንመርጥና የር ኦፍ አኮምፕሊሽን የሚለውን እነዚህ መርጠን የጨረስንበትን ዲግሪያችንን የጨረስንበትን ዓመተ ምህረት እንሞላለን ማለት ነው። ከዛ በመቀጠል ከሰከንደሪ ኤዱኬሽን ጀምሮ ሃይር ኤዱኬሽናችንን ሙሉ ኢንፎርሜሽን እዚህ ጋር አታች እንድናደርግ ይጠይቀናል። እዚህ ጋር ሰከንደሪ ኤዱኬሽን ሃይስኩል የተማርንበትን ሃይስኩል ኳሊፊኬሽን ሃይስኩል የተማርንበትን ትምህርት ቤት ይጠይቀናል። እሱን እንሞላለን። ከዛ ሃይስኩል ግራጁዌት ያደረግንበትን ቀን እዚህ ጋር እንድትሞሉ ይጠይቃል። እሱን ትሞላላችሁ። ፋይናል ሃይስኩል ዲፕሎማ እዚህ ጋር ሃይስኩል ስትጨርሱ የሚሰጣችሁ ሰርቲፊኬት ነው። ሃይስኩል እንደጨረሳችሁ የሚያሳየው እሱን አፕሎድ ታደርጋላችሁ። ትራንስክሪፕታችሁን ደግሞ እዚህ ጋር አፕሎድ ታደርጋላችሁ። ትራንስክሪፕት እና ዲፕሎማ አፕሎድ ካደረጋችሁ በኋላ እዚህ ጋር ኤዱኬሽናል ሲስተም ይለናል። ኤዱኬሽናል ሲስተሙን ኢትዮጵያን እንመርጣለን። ኢትዮጵያ ስለሆነ ማለት ነው። ነምበር ኦፍ ስኩል ይርስ 12 ዓመት ስለሆነ የኢትዮጵያ ሃይስኩል 12 የሚሆን እንመርጣለን። ከዛ ሃይስኩል ፋይናል ጂፒኤ ይለናል። እሱን ያው በከመቶ የሃይስኩል አቨሬጃችንን ትራንስክሪፕት እንሞላለን። ስኬል ሚኒመም ቮት ይለናል። ያው ሚኒመሙ የሚሆነው 0 ነው። ማክሲመሙ ደግሞ ስኬሉ ከ100 ስለሆነ እሱም ሞልታችሁ ማክሲመምና ሚኒመሙን እዚህ ጋር ከሞላችሁ በኋላ እዚህ ጋር አቨሬጃችሁን ታስገባላችሁ። ከዛ ኢንትራንስ ኤግዛሚኔሽን ዩኒቨርሲቲ ኢንትራንስ ኤግዛም እንትናችሁን ሰርቲፊኬታችሁን ኢንትራንስ ውጤታችሁን ያለበትን እሱን እዚህ ጋር አፕሎድ ታደርጋላችሁ። እሱን አፕሎድ ካደረጋችሁ በኋላ በቀጣይ ወደ ሃይ ስኩል ሃየር ኤዱኬሽን ኳሊፊኬሽናችሁን ዩኒቨርሲቲ ለማስተርስ ከሆነ ዩኒቨርሲቲ እንትናችሁ ይጠይቃችኋል። እዚህ ጋር ዩኒቨርሲቲ የተማራችሁበትን ዩኒቨርሲቲ ስም ትጽፋላችሁ። ከዛ ሃየር ኤዱኬሽን ኳሊፊኬሽን ኔም ዲግሪያችሁን የተማራችሁበትን ይጠይቀናል። እሱን ጂኦሎጂ ስለተማሩ ጂኦሎጂ እንመርጣለን። ሃየር ኤዱኬሽን ኳሊፊኬሽን ሌጋል ዱሬሽን ስንት ዓመት ነው የሚለውን ነው። 4 ዓመት ከሆነ 5 ዓመትም ከሆነ እናንተ የሰራችሁት የ5 ዓመት ኮርስ 5 ዓመት ትሉታላችሁ። የ4 ዓመት ከሆነ 4 ዓመት። ዩኒቨርሲቲ ኦር ኢንስቲትዩሽን ይለናል። ኢትዮጵያ ውስጥ ስላለ ኢትዮጵያ ካንትሪውን የሚጠይቀን። ከዛ እዚህ ጋር ዩኒቨርሲቲውን ወይም ኢንስቲትዩቱን ይጠይቀናል። አዳማ ዩኒቨርሲቲ እዚህ ጋር ስለሌለ አዘር እንለዋለን።
አዘር የሚለው ኦፕሽን ከመጣልን በኋላ እዚህ ጋር ይጠይቀናል። ዩኒቨርሲቲውን ስም፣ የተማረበትን ዩኒቨርሲቲ እንሞላለን። ከዛ እዚህ ጋር ኤዱኬሽናል ሲስተሙን ነው የሚጠይቀን። ኢትዮጵያ ስለሆነ የኢትዮጵያን ኤዱኬሽናል ሲስተም እንሞላለን። ሃቭ ዩ ኮምፕሊትድ ዩር ዲግሪ፣ ዲግሪያችሁን ከጨረሳችሁ የስ ትሉታላችሁ፣ ካልጨረሳችሁ ኖ ትሉትና ኤክስፔክትድ ዴውን ትሞላላችሁ ማለት ነው። እዚህ ጋር ዴ የሚለው ላይ ከጨረሳችሁ ግን የስ ትሉና ዴቱ ላይ ትሞላላችሁ የተመረቃችሁበትን ቀን ማለት ነው፣ ወይም ደግሞ ዲግሪያችሁን የጨረሳችሁበትን። ሶ እዚህ ጋር ሃየር ኤጁኬሽን ፋይናል ጂፒያችሁን እዚህ ጋር የጨረሳችሁበትን ትሞላላችሁ። ሚኒመም ቫሊዩ ስንት ነው? እዚህ ጋር ሚኒመሙን ሃየር ኤዱኬሽን ስኬል ሚኒመም ቫሊዩ ነው። እዚህ ጋር ደግሞ ሃየሩን ያው ከፎር ስለሆነ 4 እንሞላለን። ከዛ ፋይናል ዲግሪ እዚህ ጋር ቴምፖዋችሁ ነው። ቴምፖዋችሁን አፕሎድ ታደርጋላችሁ። ቴምፖዋችሁን አፕሎድ ካደረጋችሁ በኋላ እዚህ ጋር ትራንስክሪፕት ወይም ስቱደንት ኮፒ ኮስቲንግ ከፈላችሁ በኋላ የሚሰጣችሁ ሁሉንም ኮርሶች ከነግሬዳቸው ያለውን ዶክመንት ትራንስክሪፕቱን እዚህ ጋር አፕሎድ ታደርጋላችሁ። እዛ ፊልድ ኦፍ ስተዲ እዚህ ጋር የተማራችሁትን ፊልድ ኦፍ ስተዲ ነው የምትሞሉት። እዚህ ጋር ካለ እዚህ ጋር ተመርጣላችሁ፣ ከሌለ ደግሞ አዘር ትሉታላችሁ ማለት ነው። ከዛ እዚህ ጋር ኤክስቼንጅ ናቸው። ኤክስቼንጅ አድርጋችሁ የተማራችሁት ነው የሚለው። ኤክስቼንጅ ከሆናችሁ የስ ትሉታላችሁ፣ ካልሆነ ግን ኖ ብላችሁ ትታልፋላችሁ ማለት ነው። do you already have a declaration of value ዲኦቪ ያላችሁ ወይ ነው የሚለው። እዚህ ሰዓት አብዛኞቻችን ስለማይኖረን ዲኦቪ ወይም ሴማ ኖ እንለዋለን። ካላችሁ ግን የስ ትሉታላችሁ ማለት ነው። ስኮላርሺፑን ካገኘን በኋላ ስለሆነ አፕላይ የምናደርገው ኖ ብለን እናልፋለን። እዚህ ጋር አዲሽናል ዶክመንቶች ሌሎች ለማስተርሳችሁ ወይ ደግሞ ለስኮላርሺፓችሁ ይጠቅማላችሁ የምታስቡት ዩኒቨርሲቲ ላይ ያገኘቻችሁ የተለያዩ ሰርቲፊኬቶች ሊሆን ይችላሉ፣ ወይም ደግሞ በበጎ አድራጎት ነው ያገኛቻቸው ሰርቲፊኬቶች ካሉ እነሱን እዚህ ጋር አፕሎድ ታደርጋላችሁ። እነሱን አፕሎድ ካደረጋችሁ በኋላ ሴቭ አድርጋችሁ ወደ ቀጣዩ ፔጅ ታልፋላችሁ ማለት ነው። ኔክስት እንለዋለን። ቀጣዩ ፔጅ የሚለው ኤክስፒሪየንስ ነው። ፕሮፌሽናል ኤክስፒሪየንስ ዱ ዩ ሃቭ ኤክስፒሪየንስ ይለናል። የስ እንለውና ስራ ተቀጥራችሁ በተማራችሁበት እየሰራችሁ ከሆነ እሱን ኤክስፒሪየንስ ትሞላላችሁ። ግን ስራ ካላገኛችሁ ዲግሪያችሁን እንደጨረሳችሁ ከሆነ ኢንተርንሺፓችሁን ትሞላላችሁ። እዚህ ጋር እንደምታዩት ፉል ታይም፣ ፓርት ታይም፣ ኢንተርንሺፕ፣ ቮለንተሪ የሚላለ ሰው ቮለንተሪ ሰርታችሁ ከሆነ እሱን ማድረግ ትችላላችሁ። ካልሆነ ኢንተርንሺፕ ወይም ደግሞ ተቀጥራችሁ ከሆነ ደግሞ ፉል ታይም፣ ፓርት ታይም እዚህ ጋር ሞልታችሁ ኤክስፒሪየንሳችሁን ትሞላላችሁ ማለት ነው። ኢንተርንሺፑን ዩኒቨርሲቲ ላይ እያለን የሰራነው ኢንተርንሺፕ ነው። እዚህ ጋር ኢንተርንሺፕ እንለውና ዱሬሽኑ ለምን ያክል ጊዜ ከ1 እስከ 6 መንዝ የሚለውን እንመርጣለን። ኮምፓኒ እዚህ ጋር የሰራችሁበትን ኢንተርንሺፕ የሰራችሁበትን ድርጅት ስም ነው የምትሞሉት። ከዛ ሴክተሩን እዚህ ጋር ኢንጂነሪንግ፣ እንደ ማኑፋክቸሪንግ፣ ኢንቫይሮንሜንታል፣ አግሪካልቸር ብዙ አይነት ሴክተሮች አሉ። ከነዚህ ውስጥ ከእናንተ ጋር የሚገናኘውን ትመርጣላችሁ ማለት ነው። ሶስቱን ከመረጣችሁ በኋላ ካንትሪ ይጠይቀናል። ካንትሪ ትሞላላችሁ። ከዛ እዚህ ጋር ዲስክራይብ ታደርጋላችሁ ምን እንደሰራችሁ፣ ምን አይነት እንደነበረ የሰራችሁትን ኢንተርንሺፕ በአጭሩ ዲስክራይብ ታደርጓትና ከዛ እዚህ ጋር ሲቪያችሁን አፕሎድ እንድታደርጉ ይጠይቃችኋል። ሲቪያችሁን አፕሎድ ታደርጋላችሁ። እሱን ካስገባችሁ በኋላ ጨረሳችሁ ይህንን ፓርት ሴቭ ትሉትና ወደ ቀጣዩ ፓርት ታልፋላችሁ ማለት ነው። ቀጣዩ ፓርት ሞቲቬሽን ሌተር ነው። ሞቲቬሽን ሌተር ያው ብዙ ስኮላርሺፖች ላይ ነግራችኋለሁ። ዋናው ከሚያስመርጧችሁ ነገሮች ውስጥ አንዱ ሞቲቬሽን ሌተር ነው። እሱን ጥንቅቅ አድርጋችሁ ጽድት አድርጋችሁ መጻፍ አለባችሁ። ዋና የሚጠይቀው እዚህ ጋር ብሪፍሊ ዲስክራይብ የሚለው why you are applying for this program፣ ለመረጣችሁት ፕሮግራም ለምንድን ነው አፕላይ የምታደርጉት እሱን በደንብ ማብራራት አለባችሁ። ከዛ በተጨማሪ ይህንን ዩኒቨርሲቲ ለመረጣችሁ፣ ጣሊያንን ለመረጣችሁ የሚሉትን ከዛ በኋላ ደግሞ ፊቸር ላይ ምንድነው ጎላችሁ፣ ይህንን ከተማራችሁ በኋላ ወይም የተማራችሁ ጣሊያን ሄዳችሁ ስትማሩ ምንድነው ጎላችሁ የሚሉትን እነሱን ነገሮች በደንብ ለማብራራት መሞከር አለባችሁ። ማክሲመም እስከ 250 ነው የሚለው ጽድት አድርጋችሁ ለመጻፍ ሞክሩ። እሱን ከጻፋችሁ በኋላ በደንብ ያው ሊያስመርጣችሁ ከሌሎች ከተፎካካሪዎች የተሻለ ሆኖ የሚገኝ አድርጋችሁ ለመጻፍ ሞክሩ። እሱን ከሞላችሁ በኋላ እዚህ ጋር did you hear about ስለዚህ ስኮላርሺፕ ከየት ነው የሰማችሁት የሚለው ነው። ያው ዩኒቨርሲቲ ዌብሳይቶች ምናምን ይላል። ከነዚህ ውስጥ ከሆነ እነሱን መምረጥ፣ ካልሆነ አዘር ብላችሁ እሱን እዚህ ጋር ከየት እንዳገኛችሁ ስፔሲፊክ አደርጋላችሁ ማለት ነው። እሱን ከጨረሳችሁ በኋላ ሴቭ ትሉትና ወደ ቀጣዩ ፓርት እናልፋለን። ቀጣዩ ፓርት ሪኮሜንዴሽን ነው። ሪኮሜንዴሽን የጻፉላችሁ አስተማሪዎች፣ ዶክተሮችም ሊሆን ይችላሉ፣ ፕሮፌሰሮች የእነሱን እዚህ ጋር ከመረጣችሁ እዚህ ጋር ታይትል የሚለው የሪኮሜንዴሽን የጻፈላችሁ ሰው ዶክተር ነው፣ ፕሮፌሰር ነው ወይስ
ፕሮፌሰር ምንድነው የሚለው ነው። እሱም ዶክተር ከሆነ ዶክተር፣ ፕሮፌሰር ከሆነ ፕሮፌሰር ትላላችሁ። እዚህ ጋር ስሙን ትጽፋላችሁ፣ ሙሉ ስሙን፣ ኦርጋናይዜሽን እየሰራበት ያለውን ኦርጋናይዜሽን፣ ጆብ ታይትሉን ያው የሰራበትን ማስተርስ ፒኤችዲ ሊሆን ይችላል ሰርቶበት እየሰራበት ያለውን ፕሮግራም ታይትሉን ትጽፋላችሁ። እዚህ ጋር ፎኑና ኢሜይሉን ኢንፎርሜሽን ሙሉ ትጽፋላችሁ። ከዛ ተጨማሪ ይህን ከሞላችሁ በኋላ እቺን ሴቭ ታረጓታላችሁ ማለት ነው። ሙሉ ኢንፎርሜሽኑን ከሞላችሁ በኋላ ሴቭ ታረጉታላችሁ። ከዛ እዚህ ጋር ሴንድ ኢሜል የሚል አለ፣ እሷን ትነኳታላችሁ። ኢሜል ይልክላችኋል ማለት ነው ለሪፈረንሳችሁ። ከዛ ለአፕሊኬሽናችሁ ያው ይጠቅማችኋል። ከዛ በኋላ ይህን ሴቭ ካረጋችሁ በኋላ ወደ ቀጣዩ ፓርት ታልፋላችሁ። ቀጣዩ ፓርት አፕሊኬሽን ፊ የሚከፈልበት ፓርት ነው። አፕሊኬሽን ፊውን እዚህ ጋር ነው የምከፍቱት። እዚህ ጋር ኢንፎርሜሽን ስማችሁን ሙሉ ትሞላላችሁ። ከዛ እዚህ ጋር 10 ዩሮ ነች። ከሌሎች የጣሊያን ስኮላርሺፖች አንፃር ይሄኛው ርካሽ ነው። 30 እና 50 ዩሮ ነው አብዛኞቹ ስኮላርሺፖች። ይሄኛው ግን 10 ዩሮ ብቻ ነው። እዚህ ጋር ኢንፎርሜሽናችሁ ሙሉ ከሞላችሁ በኋላ ፔን አውት ትሉታላችሁ። ከዛ ከፍታችሁ ትከፍላላችሁ ማለት ነው። አፕሊኬሽን ፊውን ከከፈላችሁ በኋላ የመጨረሻው ስቴፕ ፋይናል ሰብሚሽን ነው የሚሆነው። እነዚህን ቲክ ታደርጋላችሁ። እነዚህን ቲክ ካደረጋችሁ በኋላ እነዚህን አንብባችሁ በደንብ ቲክ ታደርጉና ከዛ በኋላ ፋይናል ሰብሚሽን ሰብሚት ትሉታላችሁ ማለት ነው። ሰብሚት ካደረጋችሁ በኋላ አፕሊኬሽናችሁ ሰብሚት ይሆናል። በዚህ መልኩ የዩኒቨርሲቲ ኦፍ ፖለቲካል ዴል ማርክ የሚለው ዩኒቨርሲቲ አፕሊኬሽን ፕሮሰስ በዚህ መልኩ አፕላይ ማድረግ ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። መልካም እድል ይሁንላችሁ።